የሐዋርያት ሥራ ምዕራፍ 4 ላይ ከቁጥር 12 ላይ ያለውን ቃል ታወጣላችሁ። ራዳ ሴሌቬራ ለሃዲጋናማስ ኢየሱስን መቀበል፣ ኢየሱስን ተቀበሉ። ኢየሱስን ተቀበይ ስትሉ አንዲትን እህት፣ ኢየሱስን ተቀበል ስትሉት አንድ ወንድምን ስጦታ እየሰጣችሁት ነው። አሜን። ይሄ ስጦታ ደግሞ ምንድን ነው ካላችሁ የተሰጠን ስጦታ ህይወት ነው። ኢየሱስ ህይወት ነው አይደለ? የዘላለም ህይወት በምድር ያለው ነገራችን ሲያበቃ በዚህ የምንቆይበት ጊዜ ሲጠናቀቅ ሰማይ የሚቀጥል ስጦታ ነው የተሰጠን። የዘላለም ህይወት ነው የተሰጠን። አሜን። እኔ አሜን እንድትሉ ፈልጋለሁ። ስለዚህ ኢየሱስን ስትቀበሉ፣ ኢየሱስን የራሳችሁ ስታደርጉ፣ ስትወስዱ የዘላለም ህይወት ነው የወሰዳችሁት። የዘላለም መኖሪያ ነው የወሰዳችሁት። አሜን ሃሌሉያ። ስለዚህ የዘላለም ህይወት ከወሰድን የጣልነው ደግሞ እምቢ ያልነው የዘላለም ፍርድ አለ ማለት ነው። ገብቷችኋል? ኢየሱስን ያልተቀበሉ ነፍሳት የዘላለምን ፍርድ ነው ማለት ነው የተቀበሉት። ገባን አይደል? ሃሌሉያ። ስለዚህ ኢየሱስን ስንቀበል፣ ስጦታችንን ስንቀበል የተቀበልነው የዘላለም ህይወት ከዘላለም ፍርድ ማምለጥ ከሆነ ኢየሱስ ምንድን ነው? ኢየሱስ ምንድን ነው? በመቀበል ውስጥ ያለውን እናወራለን። አሜን አሜን። ኢየሱስ የእውነተኛው የህይወት መንገድ ላይ የሚያስኬደን በር ነው። አሜን አሜን። ይሁላችሁ የእውነተኛው የህይወት መንገድ ላይ እንድንራመድ የሚያደርገን ኢየሱስን ስንቀበል፣ የዘላለም ህይወትን ስንቀበል፣ ከዘላለም ፍርድ ስንራመድ የተቀበልነው ኢየሱስ መንገዳችን ነው ማለት ነው። ያ መንገድ ደግሞ እውነት ነው። አሜን። ውሸት የለበትም አይደለ? ምክንያቱም ኢየሱስን ያልተቀበለሽ ነፍስ የምትሄድበት መንገድ ውሸት ነው ማለት ነው። ምክንያቱም ሞት አለበት። መንገድ ኢየሱስ ከሆነ ያኛው ገደል ነው ማለት ነው። አሜን አሜን። እስቲ አሜን ማለት በእውነተኛው መንገድ ላይ የተራመዳችሁ ያላችሁ ኢየሱስ እረኛዬ ነው፣ ከፊት እየመራኝ ነው፣ የሚያደርሰኝ ደግሞ ከዘላለሙ ነው የሚል ነፍስ ክብር ያጣለ ጌታ። አሜን። ይሁላችሁ ኢየሱስን ስትቀበሉ የተቀበላችሁት የዘላለም ቤት ነው፣ መኖሪያ። አሁን በምድር ላይ የምንኖርበት ቤት አለ አይደለ? አንዳንዶቻችሁ ተከራይታችሁ፣ አንዳንዶቻችሁ ከቤተሰብ ጋር በተለያየ አቅጣጫ ነው የምትኖሩት። ይሄ ምድራዊው ቤት ነው አይደለ? የሰው ልጅ እድሜ በምድር ላይ እንደሚታይ እንደ እንፋሎት ተን ነው ይላል እግዚአብሔር ቃል አይደለ? እንፋሎት እያያችሁት ነው የሚጠፋው። እስካሁን መጥታችኋል ከተወለዳችሁበት ጊዜ ጀምሮ። ከዚህ በኋላ የቀራችሁ ዘመን እድሜ ስንት ነው ገምቱ ብትባሉ ትገምታላችሁ ዝም ብላችሁ። መጽሐፍ ቅዱስ 70 ወይ 80 ስለሚል ማለት ነው። ስለዚህ በምድር ላይ ስንመላለስ የምድር ያለን ነገር ሲያበቃው ወደ ሰማይ ስንሄድ ኢየሱስን ስለተቀበልን ቤት ተቀብለናል። ያ ቤት መኖሪያችን ነው። አሜን። የዘላለም መኖሪያ ነው የተቀበላችሁት። የዘላለም ቤት በክርስቶስ የተሰጠን ቤት ምን አይነት ቤት ነው ብላችሁ አስባችሁ ታውቃላችሁ? እንዴት ውብ እንደሆነ፣ እንዴት ይማርክ እንደሆነ፣ እንዴት የአምልኮ ስፍራ እንደሆነ፣ ሰላም ያለበት፣ እረፍት ያለበት፣ ጭንቀት የሌለበት፣ ማጣት የሌለበት ማለት አምልኮ ብቻ ያለበት፣ ዝማሬ ብቻ ያለበት። አሜን አሜን። ኢየሱስን ስትቀበሉ ስትወስዱ የዘላለም ቤት ከወሰዳችሁ በኋላ ሌላው የዘላለም ደስታ ነው የወሰዳችሁት። ኢየሱስ ሳቅ ነው። እስቲ ሳቄ ነው በሉ። ኢየሱስ ሳቄ ነው በሉ። ምክንያቱም መጽሐፍ ቅዱስ ላይ በጌታ ሁል ጊዜ በጌታ ደስ ይበላችሁ ተብሎ ተጽፏል። ሁል ጊዜ ማለት ስታጭን ደስ ይበልሽ፣ ሲያየውንም ደስ ይበልሽ፣ ሲሆንም ሳይሆንም በምንም ውጣ ውረድ ውስጥ ደስታሽን የሚነጥቅ አንዳች ነገር የለም ማለት ነው። የተሰጠን ያ ደስታ ኢየሱስ ስለሆነ አሜን አሜን። ክብር ለዚህ ጌታ ይሁንለት። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ አነባለሁ በጌታ በኢየሱስ ክርስቶስ ስም። እንደዚህ ይላል፣ ድነት ይላል። ምን አለ ሲጀምር? ድነት አለ። ድነት በሌላ በማንም አይገኝም። አያችሁ፣ በሌላ በማንም አይገኝም። ምን? መዳን፣ ማምለጥ፣ ፈውስ በማንም አይገኝም ማለት የእግዚአብሔር ቃል ሲናገር እንድንድንበት ዘንድ አለ
ለሰዎች ለማሳዎች እኛም እስቲ እኔ በሉ የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለም። አያችሁ፣ የተሰጠ ነው የሚለው ስጦታ ነው የኢየሱስ ስም። አሜን። መቀበል ግዴታችን ነው። በቃ ኢየሱስን መቀበል ግዴታ ነው። ምክንያቱም በቃ ከዚህ ስም ውጪ ሌላ ድነት የለም። የሚያድን የሚታደገው ይሄ ስም ነው። ስለዚህ የህይወትን ድነት ነው የተቀበልነው። ኢየሱስን ስንቀበል የህይወት የነፍሳችንን የማዳን ነው የተቀበለው። ምንገባበትን መንግስተ ሰማይ የዘላለሙን ቦታችንን የምንወርስበትን የተቀበልነው። አሜን ሃሌሉያ። የሐዋርያት ሥራ ምዕራፍ 10 ከቁጥር 43 ላይ በእርሱ የሚያምን ሁሉ ይላል። በማ በእርሱ እርሱ ማን ነው? ኢየሱስ ክርስቶስ ነው። እዩ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ነቢያት የእግዚአብሔር አፍ ናቸው ይላል የእግዚአብሔር ቃል ሲናገር አይደል? አሜን አሜን። ስለዚህ እርሱን ስንቀበል ኢየሱስን ስንቀበል ስጦታችንን ስንቀበል ኢየሱስን ከመቀበላችን በፊት ያለው የኃጢአት ህይወታችን ሁሉ በእርሱ ነው የሚነጻው ማለት ነው። አሜን አሜን። እሺ አንድ ሰው ለአንድ ሳምንት ገላውን ባይታጠብ አይደል? የግድ እላዩን ውጫዊ ክፍላችንን ለማጽዳት ሳሙና ውሃ ያስፈልገናል። ግን የምናልፍበት የህይወት መንገድ ግን በክርስቶስ ኢየሱስ ነው የሚነጻው። አሜን። ኃጢአት የሚነጻው በክርስቶስ ኢየሱስ ደም ነው። አሜን። እስቲ ሃሌሉያ፣ ክብር ለኢየሱስ ይሁን። ኢየሱስን ስትቀበሉ በቃ ህይወቴ ቆሽሿል፣ መንገዴ ቆሽሿል፣ ላይፌ በቃ ለምንም የምገባ አይደለሁም የምትል ነፍስ ካለች ይሄ ስም ማንጫ ነው ማለት ነው። ያንን ኮተት መጥረጊያ ነው። አሜን አሜን። ጨለማን ማብሪያ ነው ይሄ ስም። የሮሜ መጽሐፍ ላይ ሄዳችሁ 6:23 ላይ ምዕራፍ 6 ከቁጥር 23 ላይ ሄዳችሁ ስታነቡ የእግዚአብሔር ስጦታ ይላል። ኧረ ይሄ ስጦታ ተቀበሉ። አሜን አሜን። ዕለት ዕለት ኢየሱስን ተቀበሉት። አሜን ሃሌሉያ። የእግዚአብሔር ስጦታ ደግሞ ይላል የዘላለም ህይወት ነው። ደስ አይልም? ማለት ከዚህ የሚበልጥ ጊፍት አለ? የዘላለም ስጦታ ኢየሱስ ለኛ ተሰጠን። የምንገባበት በሩ ማለት ነው፣ ወደ አብ የምንደርስበት። አሜን ሃሌሉያ። ቀኝ እጆቻችሁን አንስታችሁ ኢየሱስን እኔ ተቀብያለሁ በሉ። ኢየሱስን ተቀብያለሁ በሉ። የዘላለም መኖሪያ አግኝቻለሁ በሉ። የሆነ ሰው የሆነ ቤት ገዝቶ ጊፍት ቢሰጣችሁ እንዴት ነው የምትሆኑት? አይደለ? የሆነ ደግሞ ሰው መቶ ቢከራከራችሁ ላባችሁን ጠፍ አድርጋችሁ ትከራከራላችሁ ለማስለቀቅ አይደለ? ኢየሱስን በቃ አታስነኩት። አሜን። ዋናችሁ ሊሆን የሚገባው ኢየሱስ ነው። ምክንያቱም መግቢያው እሱ ስለሆነ መጨረሻችን ከእሱ ጋር ስለሚሆን ማለት ነው። አሜን። የሐዋርያት ሥራ ምዕራፍ 14 ከቁጥር 6 እንደዚህ ይላል። ኢየሱስም ብሎ ይጀምራል። ማን? እሱ ኢየሱስም ራሱን የተናገረው። ኢየሱስም እንዲህ አለ፣ እኔ አለ መንገድና እውነት ሕይወት ነኝ አለ። ምንድን ነኝ? እኔ መንገድ ነኝ፣ እኔ ሕይወት ነኝ አለ፣ እውነት ነኝ አለ። ስለዚህ በእኔ በቀር ወደ አብ የሚመጣ የለም። እውነት ነው፣ ውሸት የሌለበት መውደቅ ነው። መንገድ ነው፣ መጨረሻው ድል ነው፣ መውደቅ የለበትም። አሜን። መንገዱ ደግሞ እውነት መሆኑን የምታውቁት የሚያደርሰን ከአብ ዘንድ ነው፣ የተላከልን ከአብ ስለሆነ። አሜን። በእግዚአብሔርና በእሱ መካከል ኢየሱስ አለ። አሜን። ኢየሱስ አለ። ኢየሱስ እውነት ነው። አሜን። ኢየሱስ መንገዳችሁ ነው። አሜን አሜን። እስቲ ከኔ ብለጡ አሜን። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ ሄደን ስናነብ አሁን ያልኩት ነገር ይነግረናል። አንድ እግዚአብሔር ነው ያለን አይደለ? አንድ እግዚአብሔር አለ እና በስሙ መካከል ደግሞ አንድ እርሱ አለ፣ ኢየሱስ ክርስቶስ አለ። አሜን አሜን አሜን። ቅዱሳን ማቴዎስ 1 ከቁጥር 21 ላይ እንደዚህ ይላል፣ ልጅን ትወልጃለሽ ይላል። እርሱም ይላል ማ ኢየሱስ ሕዝቡን እኛን ከኃጢአታቸው ያድናቸዋል ይላል። አሜን። ስሙን ኢየሱስ ትይዋለሽ ይላል። አያችሁ፣ በስሙ ውስጥ መዳን ከኃጢአት መንጻት አለ ማለት ነው። የትንቢቱ ቃል እንደተፈጸመ
ይሄ ክፍል ያስረዳናል። አሜን። እስቲ አሁንም ኢየሱስን ተቀብያለሁ በሉ። እንደዚህ ማሳውጃችሁ ጠላት አንዳንድ እህቶችን ስለሚሰብክ ማለት ነው፣ ከጌታ ቤት እንደሚያስወጣ ስለሚዝት ማለት ነው። ስለዚህ በአንደበታችሁ ቃል ላይ እጠምዳችኋለሁ። አሜን። በአንደበታችሁ ቃል ትጠመዳላችሁ። ኢየሱስን ተቀብላችኋል። መድረሻችሁ ኢየሱስ ነው። መግቢያ በሩ ኢየሱስ ነው። አሜን አሜን፣ ሃሌሉያ። ከኃጢአት መላቀቂያችሁ ኢየሱስ ነው። አሜን። ኃጢአት በቃ ሁሉንም ጠቅልዬ ነው ኃጢአት የምለው ብዙ የኃጢአት ስራ ስላለ ማለት ነው። ጠቅለል አድርገን ከኃጢአት መላቀቂያችን ኢየሱስን ይዘናል። አንቺ እኮ እንዲህ አድርገሻል፣ አንተ እኮ እንዲህ አድርገሃል ካለ ከኃጢአት መላቀቂያውን ይዘሃል፣ አይነካህም። አሜን አሜን። ክብር ለኢየሱስ ይሁን። ይሁላችሁ ያልዳነሽ ነፍስ አለች በዚህ ጉባኤ ውስጥ ወይ ደግሞ በቤተሰብ በጓደኛ በሰፈር ያልዳኑ ወዳጆች አሏችሁ። ይሄን ስም ስጧቸው። አሜን። ስታገኟቸው ኢየሱስ ብላችሁ ንኳቸው። ይሄ ስም ማምለጫቸው ነው። ይሄ ስም መዳኛቸው ነው። አሜን ሃሌሉያ። ኢየሱስን ስትቀበሉ መዳን ተቀብላችሁ። እስቲ ክብር አውጡ ለጌታ ለኢየሱስ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ምን ይላል? ሰላሜን እተውላችኋለሁ አለ ጌታ። ሰላምን ሰጥቶን ሰላምሽን የነሳሽ ካለ እኔ ሰላሜ ኢየሱስ ነው ትያለሽ። አሜን። ይሄ የተሰጣችሁ ሰላም የሆነ ሰዓት ተወስዶ የሆነ ሰዓት የሚመጣ አይደለም። አሜን አሜን። ክብር ለኢየሱስ ይሁን። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። አያችሁ፣ ኢየሱስን ስትቀበሉ ብዙ ጊፍት ነው የተቀበላችሁት። ሰላም ተሰጥቷችኋል፣ እረፍት፣ ሳቅ። አሜን አሜን። ጊፍት ሲሰጠን የሰማይ ሰላም ተሰጥቶናል። አሜን። እዚህ ስለማንቀር እዛ ስለምንዘልቅ የዘላለም ሰላም ነው የተሰጣችሁ። እኔ የምሰጣችሁ ሰላም ይላል ዓለም እንደምትሰጥ አይደለም። ልባችሁ አይታወቅ አይፍራ። እኔ አልታወቅም አልፈራም በሉ። ሃሌሉያ። እስቲ አውጁ፣ ቁሙና አውጁ። በፊት ለፊታችሁ ባለው ዘመን ከዚህ ከሄዳችሁ በኋላ ነገ ከነገ ወዲያ በተለያየ አቅጣጫ መልኩን ቀይሮ መጥቶ ያስጨንቃችሁ የሚፈልገውን መልስ ይዛችሁ ትሄዳላችሁ። እኔ አልታወክም በሉ። እኔ አልፈራም በሉ። ኢየሱስ ተሰጥቶኛል በሉ። አሁን የተቀበላችሁትን ኢየሱስ ጊፍታችሁ፣ ስጦታችሁ በምንም የማይወሰድ በክፉ ሰዎች የማይወሰድ በዘር ሐረግ መርገም የማይወሰድ በክፉ ሴራ የማይወሰድ በአጋንንት ስትራቴጂ የማይወሰደውን ኢየሱስ ሰላማችሁን ልባችሁን ያዙና ጸልዩ። ጸልዩ። ማንም የማይነካችሁ ደፋርና ኃያል ብርቱና ጀግና ሆናችሁ ትወጣላችሁ። ምክንያቱም ጀግና የሆነው ኢየሱስ ነው በእናንተ ውስጥ ያለው የተቀመጠው። ሪፓያ ሼሌ ቬራ ላጋቲ ጋናማስ ልባችሁን ይዛችሁ ጸልዩ። እናንተ የክርስቶስ ማደሪያ ናችሁ። እናንተ የክርስቶስ ቤተ መቅደስ ናችሁ። ሃሌሉያ። አልታወክም በሉ። አልፈራም በሉ። በጌታ ደስ ይበልሽ ተብያለሁ በሉ። ኢየሱስ በአንቺ ውስጥ አለ። ማታ ሀዳ ሴሌ ቬራ ጋሃቲ ጋናማስ ሪፓያ ሼሌ ቬራ ላጋቲ ጋናማስ ሪባባባዬ ሩካላ ባላ ባሃቱናማስ ኢየሱስ 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 ሰላሜ ነህ፣ ደስታዬ ነህ፣ ሳቄ ነህ፣ አትወሰድብኝም በሉት። ማታ ጋቲ ጋናማ ሪፓያ ሼሌ ቬሌቬንዶስ ተቀብዬሃለሁ። ስጦታዬ ነህ፣ ስጦታዬ ነህ። የዘላለም ሕይወት ያገኘሁብን የዘላለም ማንጫዬ ነህ። ከኃጢአት የምነጻ ከክፋት የምነጻ ራዳሴ ቬራ ጋባሃቲ ጋናማስ በጌታ ደስ ይለኛል በሉ። የተሰጠኝ ደስታ አይወሰድም በሉ። ሃሌሉያ። አልታወቅም፣ ግራ አይገባኝም። ምክንያቱም ጊፍት ተሰጥቶኛል። ኢየሱስ ሳቄ ተሰጥቶኛል፣ ሰላሜ ተሰጥቶኛል። የሚያደርሰኝ መንገድ እውነት ሕይወት የሆነው ጌታ ተሰጥቶኛል። አይወሰድብኝም፣ ከኔ አይወሰድም በሉ። ራጋታ ጃና ማሃዳስ ሪጋ ባባሼ ሌቬራ ጋሃቲ ጋናማስ ሪፓያ ሼሌ ቬሬኔቬንዶስ ዛሬ አስጨናቂያችሁ ይጨነቃል። ዛሬ አስጨናቂያችሁ ይጨነቃል።